አትቀላቂ። እራስሽ ተበቀል። በወንዶች ችግር ካለብሽ ምናምን እኔ አልበቀልም። ለመሰሽ ለሚበቀል አምላክ ላንቺ ትችዋለሁ። መንግስት ይበቀለው፣ ህግ ይበቀለው። ደስፋስ እኔ አልበቀልም። ጊዜ ምክንያቱም እሱን ስበቀል እኔ ጊዜን አልጨርስም። እኔ ሀብታም የሚሄድበት ገባሽ? ህይወት የሚኖርበት አይንሽ እያየ ላቃጥልሽ ነው። አዳሜ ጭር ላራሽ ነው። ኑሬ ምን አይነት እንደሆነ አሳይሻለሁ። ምን አይነት ነው? ክፍታፉላ እኔ እኮ ገንዘብ ቢገኝ ይህ ነገር ብር ቢኖረው ያ ለብር ነው ትላላችሁ። ቲክቶክ ላይ ብቻ ያንቦገቡጉት ይህንን ፑፍ 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 ይሉ ይመጣና እኔ እኮ ፑፍ አልኩሽኝ። እኔ እናሱ ተዋወቅን ሰማው እንደዚህ ነገር ታደርጋለህ እንዴ? አዎ ማቆም አለብን። ነው ወይ እንኳንስ ራሴም ልገባበታለሁ ነገር እንደ ቀልድ እኮ አጠግብሽ የሚያጨስ ካለ እኮ አንቺም እኮ ያውልሽ። ኦኬ አንቺም ያውልሽ። ወይ አትለውጪ ወይ ራስሽ አትለወጪ። ባስ እንዴ ታውት እሱ ማለት በአንድ ቀን ይዘጋል። ይዝጋሽ የሚዘጋ ነገር አንቆርጥሽ ይዘጋ እንጂ ጉዴላ ሐሳብ ድሪም ነው። ይዘጋል ማጸንሽን ነው የሚዘጋልሽ አንድ ቀን። ሌላ ምን የሚዘጋልሽ ነገር የለም። ለነገሩ አንቺ ምን ተከራክረሽ ይዘጋሻል? አንደኛ እኮ እንዲህ ያለ እኮ ጸብ ይናፍቃችኋል አለ። ለምን ይመስላችኋል ጸብ የሚናፍቀው? ምንም ነገር አትናገርማ። ቃጎንብሽ ስትባ እሺ፣ ቀና እሺ፣ ቦስ እሺ፣ ወደ ግራ እሺ፣ ቦስ እሺ፣ ወደ ቀኝ እሺ፣ እሺ። መብትሽን አታውቂም። መብትሽን ኢትዮጵያ ሕዝብ ይከራከርልሽ ላንቺ። እኛ እንከራከር፣ እኛ እንዋጋ፣ እኛ ሀገር እናስከኛ ደማችን ይፍሰስ። አንቺ ብና እንያልሽ ኖር እንጂ ግንጋንጋ ፔርፔር ወይስ ፒራንቂ ፓርቲ ፒራ መጠጣት ይሻላል? ፔርፔር ይሻላል አይደለ? ተንበርባሪ እንግዲህ። ስለዚህ ከአንቺ ጋር ጸብ አይኖርም መቼም። ከእንስሳ ጋር ጸብ አይኖርም ሰው። እውነቱን ነው የምናገረው። እግዚአብሔር ምስክሬ ነው። ጸብ የሚኖርሽ እኮ አዲስ አይዲያ ስታመጪ፣ ያ መጥፎ ነገሮችን ስታይ ተው ስትይ ጸብ ይኖራል፣ አለመግባባት ይኖራል። ከአንቺ ጋር እንዴ እና አንቺ ቁጭ እንዴት ነው ጸብ የሚኖረው? ጸብማ ከኔ ጋር ነው። ሰው ሁን ስለው እንጣላለን። አለባበስን አሳምር፣ ስፖርትን ስራ፣ ውጣ ስራ። ያ እኔ የእነንትና ጊዜ ስርዓት አይደለሁኝም። ያ ቁጭ አድርጌ የምቀልብ እኔ ጅጃ አይደለሁኝም። ያ ደብል አድርጎ እንዲያመጣ እንጂ ምን ስለሆነ የትኛው እኛ አላማችን እናቴ ጎልኪፐር የጀርመን ማንቸስተር የኢንግላንድ ሊቨርፑል ላይ መንጠልጠል ነበረ። ኦኬ እሱም አልሆነም። ደግሞ ጭራሽ ደሃ ላይ የጭንቅላት ደሃ ላይ ቁጭ ብል አላረገውም። እንረዳለን ብለን ረድተናል። የምንፈልገውን ነገር አግኝተናል፣ ጨርሰናል። ይሄው ነው ክፍታፉላ። ደግሞ አንቺ ከኔ እኩል አጠገብሽ ቁጭ ብሎ 24 ሰዓት በሙሉ ቱናን አየሻት ቱና እንዲህ ብላ ሲልሽ ራሱ እንዲናለኝ ሲልሽ እንዴ አሁን እኮ እኔ ሁለታችሁንም እኩል የደከልኳቸው ነው የሚመስለው። ቱና እኔ በህይወቴ አንድ ኤክስ አላየውም። ስለሌላ ኤክስ ስም ስታነሳ እኔ ሰምታችሁኝ ታውቃላችሁ? እንዴት ነውር እኮ በጣም ነውር እኮ። ሁሌ እሷ እንደዚህ ብላ እሷ ያደረጋቸው እኮ ደግሞ ምን ሆነሽ ነው እናት? እዚህ ውስጥ እኔም አርቲፊሻል ነው ልብሽ ውስጥ ያለው። እኔ እኮ ማውረድ ደከ ጭሱን አቁሚ፣ ቀንሺ፣ ድራጉንም ቀንሺ፣ ነጩንም ቀዩንም ቢጫውንም ቀንሺ። እንደዛ ነው ሰርጋችን ያብለው ሩጊጃለስ ረንዶ ረዛ ያው ቀመሰ በሴት ፊት ነው ያዋረደው። ሴትን ደግሞ እኮ ንግግሯ እኮ ነው የሚያስቀው እኮ። ሼም የላችሁም በሴት ፊት እንደዛ ስትመጡት እኮ አለች እኮ ራሷ።
በሴት ፊት እንደዛ ስትመቱት ሼም የለውም? በአንቺ ፊት እንደዛ ሴቶችን ሲሳደብ ሼም የለውም? የበላበትን የጠጣበትን ያረፈበትን ሰው የሆነበትን ፓንት ሳይኖሩ ፓንት የተገዛበትን ቤት ሲናገር ሼም የለሽም? ሼም አይሆንም? እሱ እህት የለሽም? እናት የለሽም? ሴት ልጆች ነው ያለሽ አይደለ? ታይዋለሽ። ያንቺ ደግሞ ይባሳል። የለሽም? ያ ለራስሽ ክብር ተይለኛ አይደለም። ለራስሽ ክብር ስትይ እዚህ ጋር ስንመጣ ጀስት ኢንጆይ እናድርግ። በቃ እንደዛ ነው የሚባለው። ኢንጆይ እናድርግ። እርሳት እሷን ሊራሳ እኮ አልቻለም። አሁን በአንቺ ቤት እንኳን አንቺ እንግዲህ የሰደበኝ መስሎሻል? እየሰደበኝ አይደለም። ትዝ እያልኩት በቃ ትዝ ሲለው አልጋው ትዝ ሲለው የሳሎን ይኸው ተዘግቷል። ትዝ ሲለው አንቺ አስገባሽ ቤት ትዝ ሲለው አንዴ ሲፈልግ ኔትፍሊክስ ሲፈልግ ፊሊክስ ሲፈልግ ኦስካር እሱ በሙሉ ትዝ ካለ ውጪ ትዝ ሲለው በቃ አንቺን ሲያሽ ቱና ይላል። በቃ እሷም ቱና ብሎ ሰው ሁላ ወይ ቱና ስላለ ጂጂ ባል የምታጣ መስሎታል። አጎረፍካቸው። ጭራሽ ወንድ እስከሚያስጠላኝ ድረስ ይጎርፉልሃል አልኩ። ይጎርፉልሃል። ወጣት አትለው፣ ቆርቆሮ የሚደገፍ አትለው፣ መኪና የተደገፈ አትለው፣ ፕሌን የሚነዳ በሙሉ ካፒቴን በሙሉ ነው የመጣው ከሰማይ እስከታች ከሹፌር እስከ ዱርዬ ጂጂዬ እያለ አጎረፍካቸው። እኔ በዚህ አልታወቅም ነበር መቼ። ሁሉም እኔ እኮ እውነትም ተከብረሽ ነበር አለ ይሆን ይማኛ። መቼ ማን ደፍሮን? ይቺ ፖለቲከኛ፣ ይቺ ጠበንጀኛ እየተባልኩ ይቺ ኦሮሞ እየተባልኩ እኮ ደፍሮ እኮ የሚጠይቅ አልነበረም። አሁን ግን ተመስገን ይህንን እድል ማን አገኘ? ያ ድሮ ምንድን ነው ላለው በቃ ምንድን ነው ሰው ሁላ የኔ ቆንጆ ማይል የለም። ነይ እንደዚህ ቦታ ልጋብዝሽ ማይል የለም። ትኬት ልግዛልሽ ማይል፣ ባንክሽን ላኪ ማይል የለም። ነይ እንካስሽ ማይል የለም። ያ አማራ ትለው ትግሬ ደግሞ ዘመዶችስ ማስቸገራቸው ያንተ ዘመዶች ያ ቱና ስላልክ ያንን ቱና መስለኝ ቁጭ ብለህ ታቅፈህ ስትለከልከው የነበረው ዞር በል ኧረ እባክህ ግን ከለሩ እንዳይለቅ እስከምትባል ድረስ ማለት ነው። እስከሚያስጠላኝ ድረስ እኔ ራሴ እንዲህ አይነት ነገር አለ እስከሚል ድረስ እስከሚሰለቸኝ ማለት ነው። ማን ነው የሆነ ቪዲዮ አይቼ ግርም ብሎኝ አንድ ቀን አጥቻለሁ ማለት ነው። እዚህ ላይ የለም። ልብሱን ሰብስቤ ስጥለው በዚህ በኩል ጥየው ቪዲዮ ልኬለታለሁ። ናውጣ ማለት ነው። ናውጣ 15 ጊዜ እንትን የሚለው እግሬ ላይ የሚወድቀው